ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኔ አብራችሁን ቆዩ። በፓርቲ መሪነት በተከናወኑ ተግባራት እየታየ ያለውን ውጤት በትጋት ማስቀጠል እንደሚገባ የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አሳሰበ። ጽህፈት ቤቱ በፓርቲ መሪነት በተከናወኑ ተግባራትና ቀጣይ አቅጣጫዎች ላይ የባለድርሻ አካላት ውይይት አካሂዷል። ታምራት ኃይል ያዘጋጀው መድረኩን በንግግር የከፈቱት የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪው አቶ አጥናፉ ኃይሌ ባለፈው በጀት ዓመት የፓርቲ አደረጃጀቶችን በማጠናከር በተሰራው ስራ ውጤታማ ተግባራት ተከናውነዋል ብለዋል። የብልጽግና ፓርቲ ኢኒሺዬቲቭ በሆኑ ተግባራት እየታየ የመጣውን ውጤት ትኩረት ሰጥቶ ማስቀጠል እንደሚገባም አስገንዝበዋል። ፓርቲያቸው ብልጽግና እንደ ዞን ባለፈው በጀት ዓመት ባከናወናቸው ስኬታማ ተግባራት በክልሉ ከሚገኙ ዞኖች ግንባር ቀደም መሆን በመቻሉ እውቅና ማግኘቱን የጠቆሙት አቶ አጥናፉ ይህም ቀጣዩን ተልዕኮ በተቀናጀ መንገድ ለማከናወን ተነሳሽነትን የሚፈጥር መሆኑን አብራርተዋል። አደረጃጀቶች በተልዕኮ የሚመሩ ውጤታማ መሆን መቻል አለባቸው። ይህንን አስመልክቶ ሁሉንም አደረጃጀቶች በተልዕኮ መዝነናል። በሁሉም ዘርፎች የተሻለ ውጤት ያስመዘገቡ አደረጃጀቶችን ደግሞ እውቅና ሰጥተናል። እንደአጋጣሚ ሆኖ ደግሞ የኛ መዋቅር የኛ ዞን በክልል ደረጃ በተደረገው የእውቅና ፕሮግራም የተሻለ ውጤት በማስመዝገብ በክልሉም እውቅና ያገኘ ዞን ነው። አጠቃላይ በፓርቲ አፈጻጸሞች ማለት ነው። ይህንን ውጤት ማስቀጠል አለብን። ወደፊት የተሻለ ውጤት ማስመዝገብ አለብን። እንደገናም ደግሞ ወሳኝ የሆኑ የህዝቡን ኑሮ የሚያሻሽሉ ህዝቡን የሚቀይሩ ወሳኝ የሆኑ አጀንዳዎች ላይ በጋራ መስራት አለብን የሚል ሀሳብ ይዘን ዛሬ መድረክ ያካሄድን ያለ ነው። ውጤቱ የተገኘው አባሉና አመራሩ ተናበው በሰሩት ስራ ነው ያሉት ኃላፊው ቀጣይነት እንዲኖረው በጋራ መረባረብ እንደሚገባም ገልጸዋል። የካፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊው አቶ ደመላሽ ንጉሴ በበኩላቸው ዞኑ በፓርቲና መንግስት ተግባራት ግንባር ቀደም እየሆነ መምጣቱን ገልጸው ይህንን በ2018 የበጀት ዓመትም ማስቀጠል ይኖርብናል ብለዋል። ችግር ፈቺ የሆኑ እቅዶችን በማቀድ ውጤታማ ተግባራትን ማከናወን እንደሚገባም አሳስበዋል። ለሁሉም ነገር ሮድ ማፕ ሊሆን የሚችለው እቅድ ነው። ጥራት ያለ እቅድ ማዘጋጀት አለብን። እቅድ በተገቢው ካላቀድን የት መድረስ እንዳለብን ምን መስራት እንዳለብን ግልጽ የሆነ ፒክቸር መያዝ ስለማንችል እቅድ ላይ ያለው ችግር ምንድነው? አሁን ቅድም ከፓርቲ ጽህፈት ቤት ጀምሮ በተዋረድ ባለው እስከ ቤተሰብ ድረስ ያለው እስከ ግለሰብ ድረስ ያለው እንደው የሚባለው ቁጥር በትክክል አቅዷል ወይ? ያላቀዱት ደግሞ መሰረታዊ ችግር ምንድነው? 100 ማለቱን እንፈልጋለን፣ ግን ጥራት ላይ በደንብ መታየት አለበት። ሪሊ 100% ደርሷል የሚለው ነገር ኮንፈርሜሽን እንፈልጋለን። ከተሳካ በጣም ጥሩ ነው፣ የሚፈልገው እሱ ነው። ግን ዞሮ ዞሮ በደንብ ኢንስፔክት ስናደርግ ውስጥ ወርደን ሲንገመግም በተመሳሳይ መልኩ ማየት መሬት ላይ ስለመኖሩ እጅግ በጣም ሀሳብ አስተያየት ቢንሰጥ ጥሩ ነው። እስካሁን በተከናወኑ ተግባራቶችና በቀጣይ ትኩረት አቅጣጫዎች ዙሪያ በአቶ አጥናፉ ሰነድ ቀርቦ ውይይት ተደርጎበታል። ከመድረኩ ተሳታፊዎች መካከል የደካ ከተማ አስተዳደር ከንቲባ አቶ በላይ ባደገ፣ የጨና ወረዳ ዋና አስተዳዳሪ አቶ ተረፈ ገብረ ማርያምና የጊምቦ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊው አቶ አጥናፉ ጌታቸው በሰጡት አስተያየት የ2017 በጀት ዓመት እንደ ሀገርና አካባቢ አመርቂ ተግባራት የተከናወኑበት ዓመት መሆኑን ጠቁመው አባሉንና ደጋፊውን ህዝብ በማስተባበር ውጤቱን ለማስቀጠል እንሰራለን ብለዋል። አመሰግናለሁ። 2017 ዓመተ ምህረት አፈጻጸምን በመመለከት በሁለት መንገድ ማየት ይቻላል። አንደኛው ያው በፓርቲያችን ብልጽግና መሪነት እንደ ሀገር የተከናወኑ ትላልቅ ስራዎች ሀገራችን በማንሰራራት ላይ እንዳለች የሚያሳዩ ብዙ ተግባራትን ያከናወነችበት ሁኔታን ነው ያየነው። ከዚህ አንጻር ከሁሉም ልማቶች በተለይ የኢትዮጵያ ታላቁ ህዳሴ ግድብ መመረቅ በራሱ በርግጥ ለአመታት ግንባታ ላይ የነበረ ቢሆንም ግን 2017 ጨርሰን 2018 መግቢያ ላይ ማስመረቃችን ምን ያክል ሀገራችን ትልቅ እድል እንደሆነ የሚያሳይ ነው። ሌሎችም ትላልቅ ስራዎች እንደ ሀገር የተሰሩ እንዳሉ ማየት ይቻላል። 2017 ላይ የተመዘገቡ ውጤቶች
ተስፋ ሰጪና ለሀገራችን ህዳሴ መስራት የምንጥሉ ናቸው። ያው በአገር ደረጃ እየተደረጉ ያሉትን ኢኒሼቲቮች አገርን አሁን ካለበት ደረጃ ወደ ተሻለ ደረጃ ተወዳዳሪ እንዲሆን አፍሪካ ላይ ካሉ አገራት ውስጥ በጣም ፍለፊት ላይ እንድንገኝ ዓለም ላይ ካሉ አገራት ውስጥ ደግሞ እንድንቆጠር ታሳቢ አድርጎ እየተደረጉ ያሉ ኢኒሼቲቮችን እየፈጸምን ያለ ነው። 2017 ላይ አሁን ከኢኒሼቲቮች ውስጥ በተለይ ከበጋ ስንዴ ጋር የተያዘው ነገር የህዝባችንን የስራ ባህል ሁሉ እየቀየረን ያለ አሁን በጣም ክርር ያለ በጋ ውስጥ ከዚህ በፊት የኛ ህዝብ የኛ አርሶ አደር የእረፍት ሰዓት ነው የነበረው። ስለዚህ አሁን ይሄ ታሪክ ሆኖ የተለያዩ የውሃ አማራጮችን ተጠቅሞ በጋ ላይ ከበጋ ስንዴ ጀምሮ ሌሎች አትክልትን ሌሎች ፍራፍሬዎችን የማልማት ይሄ በጣም በጥሩ ሁኔታ እየተለማመድን መተን በጣም የተሻለ ስራ የሰራንበት አመት ነው 2017። እንግዲህ አጠቃላይ በተለይ እንደ ካፋ ዞን ያለን ማህበረሰብ ሰፊ ማህበረሰብ ነው ያለን። አጠቃላይ ደግሞ የማህበረሰቡ ፍላጎትም ከፍ ያለና ያደገ የመጣበት ስርዓት ነው ያለውና ይሄን ደግሞ አስቀጥሎ የህዝቡን ተጠቃሚነት በየደረጃ ማስጠበቅ አለበት ብዬ ነው የሚወስደውና ለዚህ ደግሞ በየደረጃ የተቀመጡ አመራሮች አሉ። ፊት ለፊት ያሉ አመራሮች አጠቃላይ ወረዳውን መዋቅሮችን የሚመሩ አመራሮች፣ በየመዋቅሮች ያሉ አባላት፣ በየመዋቅሮች ያሉ ደጋፊዎች ውጤቱ እንዲቀጥልና የማህበረሰባችን ተጠቃሚነት እንዲረጋገጥ ሰፊ ሚና ስላላቸው አጠቃላይ ይሄን ውጤት ደግሞ ማስፋት ማላቅ አለብን ብዬ አስባለሁ። በመድረኩ የዞን ሁሉም አመራሮች፣ የወረዳና የከተማ አስተዳደር የፊት ለፊት አመራሮችና የዞኑ ማዕከል የህብረት አደረጃጀት አመራሮች ተሳታፊ ሆነዋል። እድሜያቸው ለክትባት የደረሱ ህጻናትን በማስከተብ ከተላላፊ በሽታና ሞት መጠበቅ እንደሚገባ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ገለጸ። በቢሮ የእናቶች ህጻናትና አፍላ ወጣቶች ጤናና የስነ ምግብ ዳይሬክቶሬት የ2017 በጀት ዓመትና የ2018 ሩብ ዓመት አፈጻጸም ግምገማ እየተካሄደ ነው። እንደሚከተለው ይቀርባል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የእናቶች ህጻናትና የአፍላ ወጣቶች ጤናና የስነ ምግብ ዳይሬክቶሬት ዳይሬክተር አቶ መሰረት ወልደማርያም ክልሉ ከተመሰረተ ወዲህ የመጣንባቸውን ሂደቶች በመለየት የታዩ ክፍተቶችን በመለየት ትኩረት ሰጥቶ መስራት እንደሚገባ ተናግረዋል። እናቶችና ህጻናት ጤና ስንል መጀመሪያ ብለን የምንጀምረው የእናቶች በተለይ ወደ እናትነት ከመግባታቸው በፊት ወጣቶችን ጤና ምን ማድረግ አለብን፣ የአፍላ ወጣቶች ጤና ላይ ፎከስ አድርገን እየሰራ ነበር። እዚህ አካባቢ የተለጠፉ ያሉ ነገሮች አሉና ፍላግሺፖቹ እንዴት ነው በየደረጃችን እየሰራ ያለው አፍላ ወጣቶችን ይዘን በትምህርታቸው በንግዳቸው በተለያዩ በስማርበት ኤሪያዎች ላይ ውጤታማ እንዲሆኑ እንደ መንግስትም ፍላግሺፕ ተዘጋጅቶ በተለያዩ ፓርትነር አጋሮችም ተደግፎ እየሰሩ ያሉ ስራዎች ምን ደረጃ ላይ ደረሱ የሚሉ ነገሮችም ስናየው የዛ ውጤቱ የሚታየው በተለይ በየተቋማቶቻችን ያሉት ተቋማቶች የወጣቶችን ማካተት ስራዎች ምን ደረጃ ላይ የሚሉ ነገሮች አሉ። የወጣቶች የቦርዱ መካተት ጉዳይ ከተካተቱ ውጤቱ የሚመጣው በተለይ የቤተሰብ እቅድ አገልግሎት ከየት ወዴት እየሄድን ነው ያለ ነው የሚለውን ስናየው ጥሩ ለውጦች እየመጡ ያሉበት ሂደቶች አሉ። እንደ ክልልም በጣም ፕሮሚሲቭ ውጤት አለ። ግን ከዚህ በፊት ከነበረው በአጠቃላይ ካርን ስናየው ውጤቱ ችግር የለውም። ግን አሁን እንደ መንግስትም የተቀመጠው አቅጣጫ በተለይ እናቶች በተሰማሩበት ቦታዎች የመንግስት ሰራተኛም ነጋዴም አርሶ አደርም በተቻለ መጠን ከመደበኛ ስራው ሳይፈታ ጊዜው ተመላላሽ ወደ ጤና ተቋም ሳይመላለስ በዛው ባለበት አብዛኛው ጊዜ እንዲጠቀም ወደ ረጅም ጊዜ እቅድ ነው መንግስት ትኩረት አድርጎ እየሰራ ያለው። የረጅም ጊዜ ቤተሰብ እቅድ አገልግሎታችን ምን ይመስላል የሚለውን ስናየው በአጠቃላይ ቤተሰብ እቅድ አገልግሎቱ አሁን ቀጣዩን ትኩረት የሚሻው ነው ያለን አፈጻጸማችን በኋላ በፊገር የምናየው ነው። ዞሮ ዞሮ ለውጦች አሉ። ከአጠቃላዩ የቤተሰብ እቅድ አገልግሎት ተጠቃሚዎች ከ81 ወደ 18% የሚያክሉ ብቻ ነው ረጅም ጊዜ እቅድ ከ3 ዓመትና ከዛ በላይ አፈጻጸም ያላቸው። ከዛ ውስጥ ረጅም እቅድ አጠቃቀም ውስጥ ደግሞ ፍላግሺፕ ተደርጎም አሁን ሰፋ ተደርጎ ሁሉም ጤና ተቋማቶች እንዲሰጡ ብለን እየሰራን ያለ ነው። ከጎንዮሽ ጉዳትም ክልሎቹ ከሆርሞናል ጋርም ለእናቶች ይጠቅማል ተብሎ እየሰራ ያለው አይሲዲ አጠቃቀም ላይ ነው። አይኤስኤም ተብሎ ፍላግሺፑ ተፈጥሮ እየሰራ ያለው አይሲዲን እንዴት አድርገን በየጤና ተቋማቶች መስጠት አለብን የሚሉ ነገሮች ላይ ስናይ እንደ ክልል በጣም ቀጣይ ትኩረት የሚያስፈልገው ስለሆነ ነው። የእናቶች ጤና አገልግሎትን ተደራሽ በማድረግ የቅድመ ወሊድ አገልግሎትን እንዲያገኙ እየተሰራ ይገኛል ብሏል። እናቶች ጋር ስንሄደው የእናቶች ጤና ነው ዋናው። ሁለተኛው እንደ ኤምሲኤች እያየን ያለው የእናቶች ጤና አገልግሎት
እናቶችን ፕሪ ኮንሰፕሽን ኬር ተብሎ የተጀመረ አለ። ከፕሪ ኮንሰፕሽን ኬር እስከ ወሊድ ድረስ ያሉ አገልግሎት ምን ይመስላሉ የሚሉ ነገሮች ስናየው በትሬንድም ውጭም እያያቸው ያላቸው ለውጦች አሉ። ለውጦቹ ሪሊ አሁን በዚህ ሰዓት መፍጠር አለብን። ትሬንዱን በሲግኒፊካንት የሆነ ፊገር 1-2 እየጨመርን መሄድ ያለብን አይደለም የሚጠበቀው። ለውጦች ቁጥሮች አሉ፣ ግን የሚጠበቀው ያ ነው ወይ ስንለው የሁላችን ርብርብ የሚያስፈልጉ ነገሮች ናቸው። እናቶች ከማርገዛቸው በፊት ፕሪ ኮንሰፕሽን ኬር የሚባለው እንደው ከማርገዛቸው ለማርገዝ ያቀረች እናት ኮንሰፕሽኑ ከመግባቱ በፊት ሳይኮሎጂካሊ መዘጋጀት አለባት። ፕሪ ኮንሰፕሽን ኬር የሚባለው ነፍሰ ጡር ለመሆኑ ለማርገዝ የፈለጉ እናት የሚሰጠው አገልግሎት ይሄ እንደ ክልል ፕሮጀክት ብዙ ቦታዎች ላይ እየተጀመረ ያለበት ሂደቶች አሉ። በኢኮኖሚም በተለያየ ነገሮች በሳይኮሎጂካሊ ማህበራዊ ሬዲ ሆና ነው ወደ እርግዝና መግባት ያለበት። ያን እንደ የተወሰኑ ወረዳዎች ላይ ናሽናል በወጣው ፍላጉ መሰረት የተጀመሩበት ኤሪያዎች አሉ። ይሄን ቀጣይ ዓመታት ሁሉም ጋር ፕሪ ኮንሰፕሽን ኬር አገልግሎትን የምናጠናክረውናል። የክልሉ ጤና ቢሮ ምክትል ኃላፊና የፕሮግራሞች ዘርፍ ኃላፊ አቶ ኃይሌ ዘውዴ በበኩላቸው የቤተሰብ ምጣኔ ሽፋንን ማሳደግ እንደተቻለ ገልጸው ለእናቶች እንክብካቤ መስጠትና ምቹ ሁኔታን ከመፍጠር አንጻር ስራዎች መስራታቸውን ተናግረዋል። የእናቶች ጤና አገልግሎት ነው። እንግዲህ የእናቶች ጤና አገልግሎትን ስናይ በእናቶች ጤና አገልግሎት ላይ በርካታ እናቶችን የምንንከባከብበት፣ እናቶችን የምንይዝበት፣ እናት ከሌለች ሀገርን የሚረከብ ትውልድን ማግኘት አስቸጋሪ እንደሆነ ይታወቃል። ስለዚህ ከዚህ አንጻር ለእናቶች ምቹ ሁኔታ ከመፍጠር አንጻር ከማገልገል አንጻር ያለው ነገር ላይ ስናይ የመጀመሪያው የነፍስ ጡር እናት የመጀመሪያውን ምዕራፍ ምርመራ ከማድረግ አንጻር ላይ እጅግ በጣም ከፍተኛ የሆነ ውጤት የመጣበት ወደ 92% ያመጣንበት ከ2014 የ4 ዓመት ትሬንድን ስናይ ከነበረበት በጣም በ20 እና 30% ያህል ልዩነት ያመጣበት ሁኔታዎች እንዳለ ያሳያል። 2014 ላይ በነበርንበት ጊዜ ላይ የመጀመሪያው ምዕራፍ ስለሆነ የሰው ኃይልም በደንብ ያልተደራጀበት፣ እቅድ ዝግጅት ላይም ጊዜ ባከነበት፣ አመራርም ተረጋግቶ ሁኔታዎችን ያልደረሰበት ሁኔታ በመሆኑ እጅግ በጣም የወደቅንበት ነው። ግን በ2017 ላይ የተደራጀበት በጋራ የሰራንበት በመሆኑ 2017 እጅግ በጣም ውጤት አለ ብሎ መውሰድ ይቻላል። ኤንሲ 4 ላይ ወይም አራተኛው ምርመራ ላይ ስናይ ወደ 82% አካባቢ ላይ ነው ያለው። ስለዚህ እሱ ላይ ስናየው ድሮፕ አውት እንዳለ የሚያሳይ ነው። ነገር ግን ካለፈው ዘመን ላይ ያለው አፈጻጸም ላይ ስናይ አሁንም በ20-30% ያህል ልዩነት እንዳለ የሚያሳይ ነው። የ2017 በጀት ዓመት የሴቶችን ተጠቃሚነት ከማረጋገጥ አንጻር በክልሉ የተሻለ ውጤት የተመዘገበበት እንደነበር የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ሴቶች ሕፃናትና ማህበራዊ ጉዳይ ቢሮ ገለጸ። ቢሮው ያለፈውን በጀት ዓመት አፈጻጸምና የ2018 እቅድ ከባለድርሻ አካላት ጋር በቦንጋ ከተማ ገምግሟል። ዘገባ የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። ቤተልሔም ምሩት አቅርባለች። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ሴቶች ሕፃናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ገነት መኩሪያ በዚህ ወቅት እንደገለጹት ባለፈው በጀት ዓመት የሴቶች ተጠቃሚነትን በሁሉም ዘርፎች ለማረጋገጥ እንደ ክልል የተከናወኑ ተግባራት ስኬታማ ነበሩ ብለዋል። ሴቶች ለሰላም እሴት ግንባታ ያላቸው ሚና ከፍተኛ መሆኑን ያነሱት የቢሮ ኃላፊዋ በዚህ ረገድ በክልሉ ከፍተኛ ውጤት ማስመዝገብ ተችሏል ብለዋል። የሴቶችን ቁጠባ ባህል ማሳደግ፣ በልማት ቡድኖች አደረጃጀቶችን ማጠናከርና መሰል ተግባራትንም ለአብነት አንስተዋል። ከዚህም በተጨማሪ በግንዛቤ ላይ በትኩረት በመሰራቱ በግብርናው ዘርፍ የሴቶችን ተሳትፎ በማሳደግ በምግብ ራስን ለመቻል በሚደረገው ጥረት ውስጥ ሴቶች አዎንታዊ ሚና እየተወጡ ይገኛሉ ብለዋል። ከዚህ በተጨማሪ በወጣቶች በኩል አደንዛዥ እጾችንና ሌሎች ሱሶችን በንቅናቄ በመምራት ለውጥ ማስመዝገብ የተቻለ መምጣቱን ተናግረዋል። በክልሉ የህፃናትን መብት ለማስከበር በተደረጉ ጥረቶች የልደት ሰርተፍኬት መስጠት፣ የወላጅነት ማረጋገጫ መስጠት፣ የጉልበት ብዝበዛና ህገወጥ ዝውውር ከመከላከል አንጻር የተሻለ ውጤት እንደነበረም አስታውቀዋል። በሌላ በኩልም የወጣቶችን ኢኮኖሚያዊ ተጠቃሚነት ከማሳደግ አንጻር ከብድር ስርጭትና ከስራ ዕድል ፈጠራ አንጻር የታዩ ክፍተቶችን ለማስተካከል በ10 ዓመቱ መርህ ዕቅድ ውስጥ በማካተት በልዩ ትኩረት እንደሚሰራም ገልጸዋል። በመድረኩ ከተሳተፉት መካከል የቤንች ሸኮ ዞን ሴቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ጸጋነሽ ሽታይና የዳውሮ ዞን ሴቶችና ማህበራዊ ጉዳይ መምሪያ ምክትል ኃላፊ አቶ ታምሩ ግሳው በ2017 ሴቶች ህፃናትና ወጣቶችን በተለያዩ ዘርፎች ተጠቃሚ ለማድረግ መሰራቱን ገልጸዋል። በሴቶች ላይ የሚደርሰውን ጎጂ ልማዳዊ ድርጊትን መከላከልና የልማት ቡድኖችን በማጠናከር በየጊዜው ተጠቃሚነታቸውን ማሻሻል እየተቻለ መምጣቱን ጠቁመዋል። የጸጥታ ስጋት ቀንሶ ልማት የበላይነት ይዟል ሲል የሰላም ሚኒስቴር ገለጸ።
የፌዴሪ የሰላም ሚኒስቴር ሰላምን በማጽናት በልማት ማንሰራራት በሚል መሪ ቃል ለደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የሰላምና ጸጥታ መዋቅር የባለድርሻ አካላት ስልጠና ሰጥቷል። ዘገባ የክልሉ መንግስት ኮሚኒኬሽን ኦፊስ ቤተልሔም ምሮት አቅርቧለች። በስልጠናው ማጠቃለያ መልእክት ያስተላለፉት በኢፌዴሪ የሰላም ሚኒስቴር የስራ አመራር ዋና ስራ አስፈጻሚ አቶ መብራቱ ካሳ በሀገር ደረጃ አሁን ላይ የጸጥታ ቀንሶ ልማት የበላይነት መያዙን ተናግረዋል። አቶ መብራቱ አክለው በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ከክልሉ ምስረታ በፊት ከፍተኛ የጸጥታ ችግር ይስተዋልባቸው የነበሩ አካባቢዎች አሁን ላይ አዎንታዊ ሰላም መስፈኑን በማንሳት የተገኘውን ሰላም በዘላቂነት ማጽናት እንደሚገባ አስገንዝበዋል። በየደረጃው የሚገኝ የጸጥታ ባለድርሻዎች የተግባርና አመለካከት አንድነት በመያዝ በቅንጅት ዘላቂ ሰላም ግንባታ መስራት እንደሚገባም ነው አቶ መብራቱ ያስገነዘቡት። በክልሉ የሚፈጠሩ ውስጣዊ ችግሮችን በየደረጃው ያለው አመራር በቁርጠኝነት መፍታት እንዳለበት ያስገነዘቡት አቶ መብራቱ በሰላም ግንባታው ህብረተሰቡን በግንባር ቀደምትነት ማሳተፍ ይገባል ብለዋል። በክልሉ የተገኘውን አስተማማኝ ሰላም ለማጽናት የሰላም ሰራዊት በቤተሰብ ደረጃ መገንባት እንደሚገባም አቶ መብራቱ ጠቁመዋል። በክልሉ የተለዩ የጸጥታ ስጋቶችን ለመቅረፍ ሚኒስቴር መስሪያ ቤቱ በየደረጃው ካሉ የባለድርሻ አካላት ጋር በቅንጅት እንደሚሰሩ የገለጹት አቶ መብራቱ መሰል መድረኮች በታችኛው መዋቅር ለማስፋት ይሰራል ብለዋል። መድረኩ ሚኒስቴር መስሪያ ቤቱ በክልሉ የሚስተዋሉ የጸጥታ ችግሮችን ለመቅረፍ እያደረገ ባለው ሁሉን አቀፍ ጥረት ዙሪያ ግንዛቤ የፈጠረ መሆኑን ነው የክልሉ የሰላምና ጸጥታ ቢሮ ምክትል የቢሮ ኃላፊና የጸጥታ ዘርፍ ኃላፊ አቶ ሀብታሙ አለሙ የገለጹት። በክልሉ አንዳንድ አካባቢዎች አልፎ አልፎ የሚስተዋሉ የጸጥታ ችግሮችን በዘላቂነት በመፍታት ክልሉን በሀገር ደረጃ የሰላምና ልማት ምሳሌ ማድረግ እንደሚገባም ነው አቶ ሀብታሙ ያስገነዘቡት። ቅንጅትና ትብብር ለጸጥታ ስራው ወሳኝ መሆኑን የጠቆሙት አቶ ሀብታሙ የሚነሱ የጸጥታ ችግሮችን በጥበብና በጥንቃቄ መፍታት ይገባል ብለዋል። በመድረኩ በበጀት ዓመቱ ክልላዊ የጸጥታ ስራዎች እቅድ ላይ የጋራ መግባባት ተደርሷል። የኢትዮጵያ ሀገራዊ የምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ሴቶች፣ ወጣቶችና አካል ጉዳተኞች ለሀገራዊ ምክክሩ ስኬት ወሳኝ ሚና አላቸው አሉ። ኮሚሽኑ የሴቶች፣ ወጣቶችና አካል ጉዳተኞች ሚና ለሀገራዊ ምክክር ስኬታማነት በሚል መሪ ሀሳብ በሶማሌ፣ ቤንሻንጉል ጉሙዝና ሀረሪ ክልሎች እንዲሁም በድሬዳዋ ከተማ አስተዳደር የውይይት መድረኮች እያከናወነ ነው። ውይይቱን አስመልክቶ ፕሮፌሰር መስፍን አርአያ እንዳሉት በምክክር ሰላምን ለማረጋገጥ ሴቶችን፣ ወጣቶችና አካል ጉዳተኞችን በንቃት ማሳተፍ ይገባል ብሏል። ኮሚሽኑ አጀንዳ ባሰባሰበባቸው የምክክር ምዕራፎች ሴቶች፣ ወጣቶችና አካል ጉዳተኞች በንቃት መሳተፋቸውን አስታውሰው እነዚህ ባለድርሻዎች ሀገራዊ ሰላምን ለማረጋገጥ የማይተካ ሚና አላቸው ነው ያሉት። ሀገራዊ የምክክር ሂደቱ የሚፈለገውን ውጤት እንዲያመጣም ባለድርሻዎቹ ትልቅ ኃላፊነት እንዳለባቸው ገልጸው ኮሚሽኑ መድረኮችን በመፍጠር ከሴቶች፣ ወጣቶችና አካል ጉዳተኞች ጋር ግንኙነትን በማጠናከር እንደሚሰራ አረጋግጠዋል። የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታዊት ብርሃኑ አብራችሁ ቆይታ ያደረኩኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ